ዓለም በታሪኳ እንደዚህ ያለ ሰው አጋጥሟት አያውቅም። በተለይ ደግሞ አፍሪካ። ሰውየው ለሁሉም ሁሉን የሆነ ነው። ሁሉንም በሚገባ ቋንቋ ማናገር የሚችል ብቸኛ ሰው ነው። ነፍሱን አንድ ጊዜ ለእናት ሀገሩ አሳልፈው የሰጠ ልበ ሙሉ አርበኛ ነው። ይሄውም ገና በለጋ እድሜው ክላሽ ወልውሎ ለሀገር ዘብ ለመሆን ነፍሱን አስይዞ ብርሃ የገባ ነፃ አውጪ ነው። ሐሳቡ የጠራ፣ ንግግሩ ከህይወቱ ጋር የተሰናሰለ፣ የማይጨርሰውን የማይጀምር፣ የማያደርገውን የማይናገር፣ በጠላቶቹ መካከል በከፍታ የቆመ ነው። የኢትዮጵያ የልብ ሰው እርሱ ብቻ ነው። ደካሞችን እያበረታ፣ ከፊት ቀድሞ መንገድ እየመራ፣ ትዕቢተኞችን እየቀጣ፣ ዕድሜ ጠገብ ችግር የሆነች ውድ ሀገራችንን ተሸክሞ የማይጠቅመውን ቆርጦ እየጣለ፣ የደበዘዘውን እያደሰ፣ ቃሉን እያኖረ፣ ኑሮውን ለሀገሩ ሰጥቶ ለሀገሩ ከስሞ እና ምሰሶ እያቆመ፣ ከዘመን ጋር ዘምኖ ወደ ከፍታ ማማ የሚወጉትን በፍቅር የሚወዱትን በምክር ይዞ እየገሰገሰ የሚገኝ የሰውነት ስነ ልክ ነው። እርሱ በእውነትም መሪ ነው።